ውዶችዬ እንደው ሲደብረኝ ከምቀመጥ ብዬ አንድ ሙዝና ግማሽ አቮካዶ ነበረኝ እንዳጋጣሚና እሱን እንደዚህ በአማረ መልኩ ፈጨሁትና ዋው እንዴት አባቱ እንደሚያምር ሲያዩት ራሱ እስኪ እንግዲችን ጎንጨት እያልኩኝ ድብርቴን ላባረው። ዋው አያችሁት እንዴት አባቱ እንደሚያምር እና እስኪ እንደዚህ እያደረጋችሁ ራሳችሁን ፈታ አርጉት እንጂ ዝም ስንልማ ያው መጨናነቅ ነው፣ ጭንቀቱ ራሱ ሊገለን ነው ማለት ነው። እና እስኪ ወት ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሀዋ ዩቲዩብ ቻናል ተከታይ ቤተሰቦች ሰላም፣ ጤና፣ ስኬት የተትረፈረፈ አላህ ያርግላችሁ ምኞቴ ነው። ዛሬ እንደዚህ ብቅ ብዬላችኋለሁ ማለት ነው። እንደው ሲደብረኝ አንዲት ሙዝ ነበረችና ፍሪጅ ውስጥ የተቀመጠች እሷን አነስቼ እንደዚህ ቀንጠስ ቀንጠስ ሰርጌ መፍጫዬ ውስጥ ክትት አረኩት አትሉም? ከዛ ደግሞ ትናንት ማታ ሰላጣ ሰርቼ ግማሽ አቮካዶ ነበረችኝ። እሷን እንደዚህ እሽግ አድርጌ ነበር ያስቀመጥኳትና እሷን ላጣርጌ እንደምታዩት ሀላስቲኳ አወጣትና ዋይ ሰነ ድንጋዋን ያስቀመጥኳት ሰነ ፍሬዋ አትሉም? እና ለማንኛውም ውዶቼ ዋይ ረረረረ ይሄማ የሰው ቅንጭላት ራሱ ይሰብራል። ድንጋይ ነው አይወጣ። በቃ ተው ይቀመጥ እዛው ላይ ቁጭ በል። እኔም ከዳር አወጣና የምፈልገውን እጠቀማለሁ። እሱ የሚቀመጥበት ውዶቼ። ለማንኛውም እንደዚህ አወጣውና ፍሬው ይወጣል በራሱ። እንደዚህ ስናረገው አቮካዶን ጭምር አርጌ ወደ መፍጫዬ ከሙዙ ጋር ጨምረዋለሁኝ። ምንም ስኳር አልጨምርም በነገራችን ላይ። እንደዚሁ ለራሱ ሙዝ ጣፋጭ ነው፣ ስኳር አለው። አቮካዶ ያው ስኳር የለውም ታውቃላችሁ፣ ግን የሆነ ልስልስ ያለ ጣዕም አለው። ከዛ አንድ ብርጭቆ የሚሆን ብርጭቆ ስታዩት እንደዚህ ትልቅ ይመስላል እንጂ ከባዳ ነው፣ ትንሽ ነው ብርጭቆ ማለት ነው። ያነሰ የመሰለኝ ትንሽ ጨመርኩበት፣ አንድ ብርጭቆም አልሞላም። ለማንኛውም ከዛ እንደዚህ አርጌ ክድን አርጌ ወደ መፍጫው እንሄዳለን አትሉም? ይሄው እንደዚህ አርጌ ቆይ ላሳያችሁ። አዎ ጎበዝ። እንደዚህ ፍጭት አርጌ ራሴን ዘና አላርግ እንጂ እንደ ወላሂ ድብር አርጎ የነበርና ምን ልስራ ምን ልጠጣ በቃ ብዬ ኩሽና ስገባ እንዳጋጣሚ ነው ያገኘኋቸው። አይገርማችሁም? ሀሳቡ ራሱ የመጣልኝ ማለት ነው። እና እስኪ ቪዲዮ በዛው አልሰራም ከጓደኞቼ ጋር ፈታ ልበልበት አልኩኝና እንደዚህ ፈጫጫሁት። ብርጭቆዬን አመጣው። ከዛ ትንሽዬ ጣውላ ለአንድ ብርጭቆ የመበቃ ያክል ነበረች እና እሷን እንደዚህ አርጌ ይሄው ጁዛችን ተፈጭቶ አለቀ አትሉም? ዋው እንዴት አባቱ እንደሚያምር ወይኔ ሲያጎመጅ ወላሂ ቁም ነገር በጣም ከምነግራችሁ በላይ ነው የሚጣፍጠው። ስሩትና ራሳችሁን ዘና አድርጉ። ሲደብራችሁ ምናምን ቅልል ይላል። ቅዝቅዝ ያለ ነው አሁን ሙቀትን ስለሆነ በሙቀቱ ሰዓት አሁን ቀዝቃዛ ነገር በጣም ነው ደስ የሚለው። እንደዚህ ስሩት ታርጋችሁ ጠጡ የኔ ውዶች። የምሬን ነው ትወዱታላችሁ። እንደዚህ ያርጋችሁ ራሳችሁን ዘና አድርጉ። አትደበሩብኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በጣም ወድጄዋለሁ።